ጊፍት አቀባበሏ የፈጠነ ጎበዝ ናት፣ ግን በዛብን እንዲ እንደዚህ አንዲ በጅም እስቲ ቴንኪዩ ብለሽ እንደዚህ በስ ጸጉርሽ እንደዚህ ታደርጊና ቴንኪዩ ምናምን ነገር አይ እናት አመሰግናለሁ። እናት ሶማች ጋሚቾ እሺ። እናት ደግሞ አንጀቷን አትቢያት፣ ወይ ደህና ነገር ስጫት ወይ ተያት። ምንድነው እዚህ አንድ ከንፈሯ አንድ ጅን እያልሽው አንጀቷ መብቷ ነው የፈለገችው። ዝም በይው። ቡርቴ ውሃ ስጭኝማ ቡርቴ። አልቻልኩም እንዴ እንዴ የሚኪ ቡርታቸው ይገባች እንዴ እግዚአብሔር እኔ ራሱ እንደዛ ይመጣልኝ መድኃኒዓለም የሚለው አንተ ቤት መጣች እንደ ቡርቴ እግዚአብሔርን እንደዛ ስትይ ማለት ነው። እንደዛ ማነው ቡርቴ የሚለው? ሚኪ ነበር። ሚኪ ፊት አውራሪ ነበር ቡርቴ የሚለው። አንተ ቤትም ቡርቴ የምትባላለች ወይስ ቡርቴ መታ ነው? ኧረ እኔ ለሜሚ ነው እንትኑ ፓስተሩ ነው ቡርቴ ውሃ አምጪልኝ ያለውን ነው። ኧረ አታስቀይስ ወሬ ስለዚህ የኔ ሰራተኛ እዚህ ቪዲዮ ላይ ባመጣት ዙዙ አይደለም ንግስቱ አይደለም ጅኒ አይደለም በላልጣ ቁጭ ነው የምትለው። ንግስት ናት። ያቺ የሚክኮ ጉቶ ነው የምትመስለው። የሆነ ቅርጿ ጅኒዋ ምናምን እንዳለ አይና ከኔ ጋር ታገናኟት። ምን አረግልሽ እኮ እንዲህ ያለ አንተን ቡርቴ አይደለም ስሟ። የኔ ቀብራሪት ነው ስሟ። ቀብራሪት በቃ ቀብራሪት ወሎዬ ነች። ገጣሚ ለማ ሰላም ነው። ይጉድሮ እና አንፎላ ላደርግሽ ነው። አንቺ ሹጣ ምን አባሽ ትዝ ነይ አንፎላ ላደርግሽ ነው። ምን አባሽ አማራልስ ይቻላል። እኔ ንግስት ግን ከንፈራ ያለው ምልክት ትወድናል። አርግዝላት ምን አገባኝ። ዙዙዬ የዚህ አፍንጫሽ ላይ ያለ ይወድልሻለሁ ነው የኔ ማር። እኔ እንደምትወደው እኮ አውቃለሁ። አስዬ የኔ ፍቅር ልወጣ ነው። እግዚአብሔር እወጣለሁ። አንቺ እከካም እወጣለሁ ነው። ወዴት አትቢ ማለት እዚህ ያለው እዚህ ጋር ፊት ይችላል ያለው ትክክለኛ የእኛ ሀገር የቁንጅና ምልክት ነው። ይሄ ወሎ አካባቢ ካስሎ ፍቅር የያዘሽ አሹ ስስቅ እኮ እንዴት እንደምወድ ያጀማ ሀብታም እኮ ሀብታም ከሆንክ እኮ ፈስህም እንደ ሽቶ። ይሄ ስፔሻል ጅንጀና ነው። ይሄ ስፔሻል ጅንጀና ነው። 10 ፖይንት ጋይስ 10 ፖይንት ሰጡ። እሺ 10 ፖይንት አንድ ዶና ከማለት ተላቲ ሌቭል አሪት 10 አባቶች እንጂ 10 ፖይንት አመለጠን ሞላ 4 አለበት። በቃ ተይ ሴትዮ ካለፈ በኋላ ምን? እሺ ኤኒቲንግ ደብል ነው ጋይስ። ዩዝ ዘ ደብል በደንብ ሳስማት ለዓላሙ ዞር ብዬ እንደዚህ ይዤ ያላልኳት ምን ገና ለገና ሳይሰጣቸው አለ እንደ እነዚህ ብሎ የሚጠብቁት ተሰጥቶኝ ጭራሽ ዝጋ መጥቶ ባረት እየከንፈርሽ አንድ ትትገመ አይ ላይኖራት ይችላል። ተያ ሰው አታስቸጉር። ሰው ማስቸጉር ንግግሯ ራሱ የሴቶች አሁን ናት። አቦዬ ሰው ለምን ንግስት የሚለውን ንካና በሷ ጣፍላት ሰው የምንፈልገው ለምንድን ነው የምታስጨንቀው? አስተናግደው የኔን ፋሚሊማ ማስተናገድ አለበት። ተው እንጂ ንግግሯ ራሱ የሴቶች ናሙና ነው። ሳሙና ፊት ችግር አለ ብታደርግለት ዙዙ ላንቺ እኮ አይደለም። ምነው አንብብለታል? ስለሷ እኮ ነው እኮ ገብቷታል። አይ አያገባንም ያጀማ
የኔ እኮ መዞር አቅቶት ይሆናል እኮ እሷ ቤት ነው ብሎ እያጠፋ ይሆናል። እንደዛ አይነት መሀይም ነው ነገር ይችላሉ። ኧረ በማርያም ጭራሽ እኮ ጊሰሮቹን ለራሱ እየሄደባቸው እኮ ነው ጥለው ሲሄዱ። ኧረ ወላሂ እየሰደብካቸው ነው የሚሰጡኝ ጊሰሮች ራሱ ከተኛው ነው። አሁን 10 ሰዓት 12 ሰዓት ነው የሚነሳው። ለዛ ነው ቡርቴን ጥራታ የለችም። ኧረ ቡርቴ ነው እንደዚህ ነው ቡርቴ ነው። ኧረ ስሟ ሌላ ነው። ኢንተርናሽናል ስም ነው ያላት። ማንስ ማለት አፍራለሁ። የሰው ስም መናገር ያፍራለሁ። መናገር ታለ ሴት የለም ነው ስሟ። ፍቅር ነው ስሟ። ዋው አንተ አውጥተክላት ነው በእርግጠኝነት። ምን አገባኝ ነው ማውጣለን ይታቃታለሁ። ያጠራጥራል። ይገርምሻል 2 አመቷ ነው እዚህ ቤት። አሁን እንደ በቃ ቤተሰብ ነኝ። ማርያምን በጣም ደስ ይላል። አዎ ግን ትንሽ ፈዘዝ እያለሽ ጌም አጫውታታል። ሞቅሞ ጌም ካጫወትካት ላይ ትሄዳለሽ። አፈምሳት የሚኪ አፈምሳ እያህል እንደዛ አፈምሳት። ታዲያ ጌም እየተጫወተች ነው እንዲሷ? አዎ አንድ ቀን ተጫውታለች። ወላሶችማ ብትገባ ትሸቅላለች። መልክ አላት ምናምን ቆንጆ ናት። የቀጠሮ ጌም ነው ለዛው ነው የተጫወተችው። የቀጠሮ ማለት ረጅም ሳይሆን ጀስት እንደዚህ ለሷ አጫውቷት ምናምን ብሎ ነው። እንደሱማ ምን ኖርማል ነው እናደርገዋለን ከፈለጉ። የነገር ምን ነው ይስተደብላት ጀናጀኝ ዙዙ ግላ ወስደሻል። ጊፍት ካልተሰጣኮች ሴትዮ ትቀየራለች። ይስተደብልበት ታቋየ ውሸት ግሯ ውሸት ዝም ብለው